ኦኬ በዛሬ ቪዲዮ ደግሞ እንዴት ሪያክት ጄስን ቪዥዋል ስቱዲዮ ኮድ ላይ እንዴት ሴትአፕ ማድረግ እንደምትችሉ አሳያችኋለሁ። ከዛ በፊት ግን ኮምፒውተራችሁ ላይ ኢንስቶል ማድረግ ያለባችሁ ቱሎች አሉ። የመጀመሪያው ኖድ.ጂኤስ ነው። ኖድ.ጂኤስ ኢዝ አ ፍሪ ኦፕን ሶርስ ክሮስ ፕላትፎርም ጃቫስክሪፕት የጃቫስክሪፕት ሰርቨር ሳይድ ፍሬምወርክ ሲሆን ይህንን ኢንስቶል ማድረግ አለባቸው ሪያክት ጄስን ለመጠቀም ማለት ነው። ቨርዥኑ የሌተስት ቨርዥን ኦፍ ኖድ ጄስ ቨርዥን 23.6 ደርሷል ማለት ነው። ይህንን ኖድ ጄስ ዳውንሎድ አድርጉ። ሁለተኛው ደግሞ ቪዥዋል ስቱዲዮ፣ ይሄ ደግሞ የኮድ ኤዲተር ነው። በአሁን ጊዜ በኤአይ ፓወርድ ሆኗል። ኮፓይለት ፍሪ ሆኗል ቪኤስ ኮድ ላይ አይ ቲንክ ኤአይ መጠቀም ትችላላችሁ። እነዚህን ዳውንሎድ ግዴታ ማውረድ ዳውንሎድ ማድረግ አለባችሁ። እነዚህ ያስፈልጋሉ ማለት ነው። መጫናችሁን ለማወቅ ኖድ ዳሽ ቪ ትላላችሁ። ይህ የቨርዥን ኦፍ ኖድ ጄስ ያሳያችኋል። አሁን ከረንትሊ ቨርዥን 23ን እየተጠቀምኩ ያለሁት። ማያሳዩ ኤረር ደግሞ የሚያሳይ ከሆነ ኢንስቶል አላረጋችሁ ማለት ነው። ኖድ ጄስ ኢንስቶል አድርጎ ኦኬ ቬስ ኮዳችንን እንከፍታለን። እዛ ላይ ከገባን በኋላ ተርሚናላችንን እንከፍታለን። አክቹዋሊ ተርሚናል ለመክፈት እቺን 3 ነጠብጣብ ትነካላችሁ። ከዛ እዚህ ተርሚናል የምትለዋለች ኒው ተርሚናል ትላላችሁ። ኦኬ ወይም በጣም ቀላል ኮማንድ አለ ኮንትሮል ጄ። ኦኬ ኮንትሮል ጄ ብላችሁ ተርሚናል መክፈት ትችላላችሁ። ኦር ኮንትሮል ባይቲክስ። ኦኬ እቺን ባይቲክስ በመጠቀም መክፈት ትችላላችሁ ማለት ነው። ኢትስ ፕሪቲ ሲምፕል። ኦኬ የሪያክት ፕሮጀክታችን ክሬት ለማድረግ የምንጠቀመው ኮማንድ እናንተ ክሬት ሪያክት አፕ መጠቀም ትችላላችሁ። npm ክሬት ሪያክት አፕ እና የአፕ ኔም፣ ከዛ እዚህ ጋር የፕሮጀክታችሁን ወይም ፕሮጀክት ኔም ማለት ነው። ፕሮጀክት ኔም npx ክሬት ሪያክት አፕ ከዛ ፕሮጀክት ኔም ትሰጣላችሁ። ይህ ምን ያደርጋል? የሪያክት ፕሮጀክታችሁን ክሬት ያደርጋል ማለት ነው። እኔ ግን አሁን የምጠቀመው ቪት ነው። ቪት ከክሬት ሪያክት አፕ እጅግ በጣም ፈጣን ነው። እሱ ፈጣን ስለሆነ እሱን እንጠቀማለሁ እና በቪት ፕሮጀክት የሪያክት ፕሮጀክት ክሬት ለማድረግ ምን አደርጋለሁ? npm ክሬት ቪት አክቹዋሊ አት ሌተስት ስትሉ ሌተስት ቨርዥን ኦፍ ሪያክትን ኢንስቶል ያደርግላችኋል። አይ ቲንክ አሁን ሪያክት 90 ስቴብል ሆኗል መሰለኝ። እሱን ነው ኢንስቶል የሚያደርገው ማለት ነው። ይህ ኢዝ ሌተስት ቨርዥን ኦፍ ሪያክት ጄስ። ከዛ የስ ትሉታላችሁ። ከዛ እዚህ ጋር ፕሮጀክት ኔም ትሰጣላችሁ ማለት ነው። ምን አደርጋለሁ እኔ ሪያክት ቱቶሪያል ማለት ይችላለሁ። እዚህ ጋር ሪያክት ቱቶሪያል እለዋለሁ። ከዛ እዚህ ጋር ትመርጣላችሁ which is ቫኒላ ጃቫስክሪፕት ሳይሆን ሪያክት። ኦኬ ሪያክትን ትመርጣላችሁ። ከዛ ለዚህ ፕሮጀክት ታይፕ ስክሪፕት አልጠቀምም፣ ጃቫስክሪፕት እጠቀማለሁ። ኦኬ ዛስ ኢት። ከዛ ሲዲ ትላላችሁ። እዚህ ጋርም ኮማንዱን ያሳያችኋል። ከዛ ሪያክት ቱቶሪያል ዘን ክሊር ኤንድ ትከፍቱታላችሁ። ሲስ ኮድ ዶት ብላችሁ መክፈት ትችላላችሁ። ኦር ኦኬ እዚህ ውስጥ አይደለም አክቹዋሊ እዚህ ውስጥ ኦኬ ሪያክት ቱቶሪያል ኦኬ ይሄን ቬስ ኮድ ላይ ትከፍቱታላችሁ። I messed up. Okay.
ኦኬ ሶ እንደምታዩት የሪያክት ፕሮጀክት ክሬት ተደርጓል። ሶ እነዚያውን ሰም ፓኬጆች አሉ። ሶ ሪያክት እና ሪያክት ዶም ኖድ ሞጁላችን ላይ ኢንስቶል መደረግ አለባችሁ። ለዛ ደግሞ ኤንፒኤም ኢንስቶል ትሉታላችሁ። ኦኬ ኤንፒኤም ኢንስቶል አክቹዋሊ ሶ ኤንፒኤም ኢንስቶል ስትሉት ኖድ ሞጁል ፎልደር ክሬት ይደረጋል። ሁሉም ምንጭናቸው ኤንፒኤም ፓኬጆች ስቶር የሚሆኑት ኖድ ሞጁል ላይ ማለት ነው። ሶ እዚህ ጋር ፐብሊክ ፎልደር አለ። ፐብሊክ ፎልደር ላይ ኢሜጅ ምናምን አሴት ምናምን ማስቀመጥ ትችላላችሁ። ይሄን ፐብሊክ ፎልደር ላይ ከዛ ሶርስ አለ። ሶ ቆይ ከዛ በፊት ወይ ደግሞ የቪት ኮንፊገሬሽን እዚህ ሰም ኮንፊገሬሽኑ ነው። ከዛ ሪድሚ ፋይል ይህ ደግሞ ኖት ምናምን መጻፍ ከፈለጋችሁ እዚህ ጋር መጻፍ ትችላላችሁ። ለምሳሌ ፕሮጀክት ከሰራችሁ ያን ፕሮጀክት የሚገልጽ ነገር ለምሳሌ ላይክ ኢኮሜርስ ፕሮጀክት ከሆነ ለምሳሌ ኮሜርስ ፕሮጀክት ከሆነ ላይክ ዲስክራይብ ማድረግ ትችላላችሁ እዚህ ጋር። ኦኬ ላይክ ዲስ ኢዝ ኢኮሜርስ ፕሮጀክት ምናምን ሰም ዲስክሪፕሽን ኦኬ ዲስክሪፕሽን መስጠት ትችላላችሁ ስለ እናንተ ፕሮጀክት ማለት ነው። ሪያክት ቱቶሪያል ኦኬ ሶ ሪድሚ ከዛ ፓኬጅ ዶት ጄስ አለ። ኦኬ ፓኬጅ ዶት ጄስ ላይ እዚህ ጋር የሪያክት ኔሙ አለ፣ ፕራይቬት ነው። እዚህ ጋር ቨርዥኑን ታይፑ ምናምን አለ። ከዛ ስክሪፕት ላይ ደግሞ ላይክ ዴቨሎፕመንቱ በምንድን ነው በቪት ነው ቢልድ የሚደረገው ቪት ቢልድ ነው ማለት ነው። እንዲሁም ኤስሊንት እንጠቀማለን። ሶ እዚህ ጋር ደግሞ ወሳኝ ነገሮች አሉ። ኦኬ ዲፔንደንሲ እና ዴፍ ዲፔንደንሲ የሚባሉት ማለት ነው። ዲፔንደንሲ ፕሮዳክሽን ላይ የምትጠቀሟቸው ፓኬጆች ናቸው። ለምሳሌ ሪያክት ፕሮዳክሽን ላይ ትጠቀሙታላችሁ። ኦኬ ዴፍ ዲፔንደንሲ ደግሞ ሎካል ላይ ነው የምትጠቀሙት። ለምሳሌ ኤስሊንት ኮዳችሁ ላይ ኢረር ምናምን ቼክ ለማድረግ ትጠቀሙበታላችሁ። እነዚህም ምንድነው ዴፍ ዲፔንደንሲዎች ናቸው ማለት ነው። ዊችስ ሎካሊ ብቻ ነው የምንጠቀማቸው። እነዚህ ዲፔንደንሲ ደግሞ ፕሮዳክሽን ላይ ማለት ነው ፕሮዳክሽን ላይ ትጠቀሟቸዋላችሁ። ሶ ጊት ኢግኖር ደግሞ እኛው ደግሞ ለምሳሌ ጊታብ ላይ ኮዳችሁን ፑሽ ስታደርጉ እዛ ላይ እንዳይታይ የምትፈልጉት ፋይል ምናምን ሊኖር ይችላል። ላይክ ሲክሬት ኮዶች ማለት ነው ኤፒአይ ኪዎች ምናምን እነሱን ለምሳሌ ዶት ኤንቪ ይህንን ኢግኖር ማድረግ ትችላላችሁ። ኦር ዶት ኤንቪ ዶት ሎካል ሶ ኢግኖር ለማድረግ ትጠቀሙበታላችሁ ማለት ነው። ከዛ ዋናውና በጣም ወሳኙ ይሄ ነው ሶርስ 99% ፕሮጀክታችን የምንሰራው እዚህ ሶርስ ፎልደር ውስጥ ነው። ኦኬ ሶርስ ፎልደር ውስጥ ላይክ አሴት አለ። አሴት ኢሜጅ ምናምን ማስቀመጥ ትችላላችሁ እዚህ ውስጥ። ከዛ አፕ ዶት ሲኤስኤስ አለ። አፕ ዶት ሲኤስኤስ ደግሞ የዚህኛው የአፕ ዶት ጂኤስኤክስ ሲኤስኤስ ዊች ኢዝ ይሄንን አፕ ዶት ጂኤስኤክስ ውስጥ ኢምፖርት አድርጋችሁ ነው የምትጠቀሙት። ሶ ዩ ሲ ላይክ ሰም ቦይለር ፕሌት ኮድ ኦኬ ኢንዴክስ ዶት ሲኤስኤስ አለ። ይሄኛው ግሎባል ሲኤስኤስ ማለት ነው እና ሜን ዶት ጂኤስኤክስ አለ ማለት ነው። ሶ እስካሁን ኢንስቶል እያደረገ ነው which is አሪፍ ኮኔክሽን ይፈልጋል። ለዛ ነው ቪዲዮን ፖዝ ላድርገውና ከዛ ማለት ሶ ፋይናሊ እንደምታዩት ኖድ.ጄኤስ ፓኬጅ ኢንስቶል አድርጎልኛል ማለት ነው። ሶ ፕሮጀክታችን ላይ የምንጠቀማቸው እዚህ ፓኬጆች
እነዚህ ምናምን ሪያክት እና ሪያክት ዶም ኢንስቶል ሆኖልኛል ማለት ነው። ኖዶች ሶ ማንኛውም ዲፔንደንስ ኦር ዴቭ ዲፔንደንስ ሊሆን ይችላል ኢንስቶል የምናደርጋቸው ፓኬጆች እዚህ ላይ ኢንስቶል የሚሆኑት ማለት ነው። ሶ እዚህ ጋር ላይክ ኤስ ሊንት አለ እና በጣም ብዙ ሞጁሎች አሉ። ኦኬ እዚህ ውስጥ ሶ ቪት አለ ሶ ማንኛውም ፓኬጅ ኢንስቶል ስታደርጉ እዚህ ላይ ነው ኤኒዌይ ስቶር የሚሆነው ማለት ነው። በቀጣይ ቪዲዮ ደግሞ ጃቫስክሪፕት ሪፍሬሸር እናያለን። ቀጥታ ወደ ሪያክት ከምንገባ ጃቫስክሪፕትን ትንሽ ሪፍሬሽ አድርገን እንገባለን ማለት ነው። ላይክ ኤስ6 ማለት ነው።